ሰላም እንዴት ናችሁ? የቻናሌ ተከታታዮች ዛሬ ክብደትን ለመጨመር በተለይ ሴቶች ደግሞ ዳላቸውን ለመጨመር ብለው ስለሚወስዱት መድኃኒት ነው የምንነጋገረው። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ እና ላይክ ማድረግ እንዳይረሳ። አሁን ወደ መድኃኒቱ እንሄዳለን። ይህ መድኃኒት ፕሪዲንሶሎን ብለን እንጠራዋለን። ይህ መድኃኒት ሲንተቲክ ስቴሮይድ ከምንላቸው የመድኃኒት ግሩፖች ውስጥ ይመደባል። ስራውንም የሚሰራው ሰውነታችን አድሬናሊን ግላንድ የምንለው አለ። የአድሬናሊን ግላንድ ኮርቲሶል ሆርሞንን ያመነጫል። ልክ ይሄ ሆርሞን የሚሰራውን አይነት ስራ ነው ይሄ ፕሪዲንሶሎን የሚሰራው። ወይ ደግሞ ፕሪዲንሶሎን እና ኮርቲሶል ተመሳሳይ የሆነ ሚሚክ የሆነ ኢፌክት አላቸው ማለት ነው። ፕሪዲንሶሎን ለተለያየ አይነት የጤና ችግር ነው የሚታዘዘው። አንደኛው ለአለርጂ ይታዘዛል፣ ለኢንፍላሜሽን ወይም ደግሞ ጣታችን ከውስጥም ሆነ ከውጪ የማበጥ አይነት ሬድነስ ወይ ደግሞ የመቅላት አይነት ችግር ካለ ኢንፍላሜሽን ኮዝ ካደረገ ይታዘዛል ማለት ነው። ሌላው የቆዳ በሽታ ካለ ፕሪዲንሶሎን ይታዘዛል። አስማቲክ የሆኑ ፔሸንቶች ከሆኑ የአስም በሽታ ያለባቸው እና ኢንፌክሽን ኮዝ ካደረገ ሊታዘዝ ይችላል ማለት ነው ይሄ መድኃኒት። ይሄ መድኃኒት ሲታዘዝ ከሚያሳያቸው የጎንዮሽ ጉዳቶች ውስጥ አንዱ ደግሞ ክብደት መጨመር ነው። ይህ ማለት ግን ሁሉም ፕሪዲንሶሎን የሚወስዱ ፔሸንቶች ክብደታቸው ይጨምራል ማለት አይደለም። ከሰው ሰው ይለያያል። በዛ ላይ ደግሞ የሚወስዱት ዶዝ እና ለምን ያህል ጊዜ ወሰዱ የሚለው ደግሞ ፋክተር ያደርገዋል ማለት ነው። ከዛ ውስጥ ግን አንዱ የጎንዮሽ ጉዳት የምንለው ክብደት መጨመር ነው። ሌሎችም አሉ። የሙድ መቀያየር፣ ጋስትሪክ ወይ ደግሞ የጨጓራ ችግር፣ በጣም የዲያቤቲክ የመሆን ወይ ደግሞ የስኳር መጠን መጨመር፣ ብዙ አይነት ሳይድ ኢፌክቶች አሉት። ከነዛ ውስጥ አንዱን ዌት ጌንን ወይ ደግሞ ክብደት መጨመርን እንዴት ነው የሚያመጣው የሚለውን እናያለን ማለት ነው። ክብደት በተለያየ አይነት ሪዝን ሊጨምር ይችላል። የመጀመሪያው አፒታይት በመጨመር ነው። እንዳልኳችሁ ፕሪዲንሶሎን ተመሳሳይ ኢፌክት ነው ያለው ከኮርቲሶል ጋር። ስለዚህ ይሄ ኮርቲሶል ደግሞ አንደኛው ስራው ምንድነው? ከብሬን ፓርት ጋር የረሃብን ስሜት ኮንትሮል ከሚያደርገው ጋር ባይንድ ያደርጋል። ስለዚህ ይሄ መድኃኒት ተመሳሳይ አይነት ፋክተር ነው ያለው ማለት ነው። ከዛ ጋር ባይንድ በማድረግ አፒታይታችን በደንብ እንዲጨምር፣ በደንብ ምግብ እንድንበላ ያደርገናል። በዛን ጊዜ ክብደታችን ይጨምራል ማለት ነው። ሁለተኛው ፍሉድ ሪቴንሽን ነው። ፍሉድ ሪቴንሽን ማለት ፕሪዲንሶሎን የምንለው መድኃኒት ሰውነታችን ሶዲየምን ሆልድ አድርጎ እንዲይዝ እና ፖታሲየም እንዲወጣ ያደርጋል። ሁልጊዜ ደግሞ ውሃ የሶዲየምን አቅጣጫ ነው የሚከተለው። ሶዲየም በሰውነታችን ውስጥ ሞር አለ ማለት ውሃም በዛው ልክ ይሆናል ማለት ነው። ስለዚህ ስዌሊንግ ይፈጠራል ማለት ነው። ቴምፖራሪ የሆነ የክብደት መጨመር ሊያሳይ ይችላል ማለት ነው። ሶስተኛው ፋት ሪዲስትሪቢዩሽን ነው። ፋት ሪዲስትሪቢዩሽን እንዴት ይመጣል ስንል በተለያየ ፓርት ላይ በፌስም ላይ ሊሆን ይችላል፣ በአብዶሜን ላይ ፋት አኮሙሌት እንዲሆን ያደርጋል። እንዲሁም አንዳንድ ጊዜ ፕሪዲንሶሎን የሚወስዱ ፔሸንቶች ሙን ፌስ ያላቸው ፊታቸው በፋት አኮሙሌት የሆነ አይነት ይሆናል ማለት ነው። በዛን ጊዜ የክብደታቸውን መጠን ፋት አኮሙሌት ከሆነ ክብደታቸውን መጠን ይጨምራል ማለት ነው። አራተኛው ኢንሱሊን ሴንሲቲቪቲ መቀየር ነው። ይህ ደግሞ የሆነው እንዴት ነው? ሰውነታችን እንዳልኳችሁ የፕሪዲንሶሎን እና የኮርቲሶል ኢፌክታቸው ተመሳሳይ ስለሆነ ኮርቲሶል ደግሞ በጣም በሰውነታችን ላይ ከበዛ ወይ ደግሞ ከጨመረ ግሉኮኒዮጀነሲስ እንዲጨምር ያደርጋል። ግሉኮኒዮጀነሲስ ማለት ጉበታችን የግሉኮስ የማምረት ፕሮሰሱ ማለት ነው፣ ግሉኮኒዮጀነሲስ የምንለው። ስለዚህ ሞር ግሉኮስ መጠን እንዲኖርና ሰውነታችን ያኔ ግሉኮስ መጠን እንዳይጠቀመው ያደርጋል ማለት ነው። በዚህ ጊዜ የክብደት መጨመር ይኖራል ማለት ነው። ስለዚህ በእነዚህ በአራት ሜቶዶች ምክንያት ክብደታችን እንዲጨምር ይሆናል። ነገር ግን ካለ ማዘዣ ወይ ደግሞ ፕሪዲንሶሎንን ካለምንም የጤና ችግር በምንወስደው ጊዜ በዛው ልክ ዲያቤቲክ ሊያደርገን ወይ ደግሞ የስኳር ታካሚ ሊያደርገን ይችላል። ፋታችንን በዛው ልክ አኮሙሌት ሊሆን ይችላል። በጣም ብዙ የተለያዩ ሳይድ ኢፌክቶች ያመጣል። ነገር ግን ታዞልን እየወሰድን እና ዌት ጌን ካመጣብን ለዛ ምን አይነት መፍትሄ ማድረግ ይገባናል ስንል ሁለት አይነት ነገሮችን ነው የምናደርገው። አንደኛው ኤክሰርሳይዝ መስራት ነው። ሬጉላር የሆነ ኤክሰርሳይዝ መስራት ይኖርብናል። ሁለተኛው ደግሞ የአመጋገባችንን ስታይል በመቀየር፣ ይህም ማለት ሶዲየም ያላቸው ወይ ደግሞ የጨው መጠን ያላቸው ምግቦች በመቀነስ እና የፖታሲየም መጠን ያላቸው ልክ እንደ ሙዝ፣ አቮካዶ አይነት ምግቦችን
በመመገብ ማስተካከል ይቻላል። የካሎሪ መጠን ከፍተኛ የካሎሪ መጠን ያላቸውን ምግቦች መቀነስ ይኖርብናል ማለት ነው። በአጠቃላይ ፕሬዲኒሶሎን እና ዌት ጌን ያላቸው ኢንተራክሽን ይሄን ይመስላል። በዚህ ቪዲዮ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሌላ እንድሰራላችሁ የምትፈልጉት ነገር ካለን እዛው ላይ ማስቀመጥ ትችላላችሁ። አመሰግናለሁ።